በዚህ በከባዱ ዘመን በዚህ አይዞሽ የማይባልበት ዘመን ስደተኛ እህትና ወንድሞቻችን ስደተኛ እህትና ወንድም ባይኖራቸው ኑሮ ምን ይውጠን ነበር? ምን ይውጠን ነበር? አንዱን በብር እንኳን ባንተጋገዝ በሐሳብ ባንተጋገዝ ሁሌ ባናወራ ኑሮ ምን ይውጠን ነበር? የእውነት እግዚአብሔር ይሄ ኢንተርኔት የከፈተ እግዚአብሔር ይመስገን። ገብቷችኋል? እኛ በአረብ ሀገር ያለን ከአረብ ሀገር ካሉ ከእህቶቻችን ጋር ስናወራ ወንድሞቻችን እህቶቻችን አልሰማን ያሉንን ወሬ እያወራን እየተመካከርን እያሰብን እያቀርን እያፈረስን እየካብን ጊዜያችን ባናሳልፍ ኑሮ ምን ይውጠን ነበር? የእውነት ለስደት ላገኘናቸው ጓደኞቻችን በስልክ ለምናወራቸውና ለሚያወሩን ጓደኞቻችን እግዚአብሔር ውለታቸውን ይክፈል፣ ውለታችንም ይክፈል። እውነቴን ነው። የኢትዮጵያ ሰው እኮ አረብ ሀገር ያለችን ሴት አይረዳም። የምንረዳዳው እስበሳችን በቃ በሆነ ነገር እንኳን እንግባባለን። የኢትዮጵያ ሰው ግን የሚላከውን ብር ብቻ እያየ እሷማ ተመችቷት የምንነሳውን ፎቶ እያየ እሷማ ተመችቷት ልጄ እንዳመጪ እኔ እኮ በሰፈር በጣም የታወቅኩ ነኝ፣ ልጁ ውጭ ሀገር ነው ያለች እየተባለ አሁን መተሽ ልታዋርጂኝ ነው ያለ ሰውም አላሉ። አያውቁማ። እኛ ኑሯችን ስለማያውቁ እኮ ነው። ስንሄድ ሻንጣ ተሸክመን ነው የምንሄደው። ልብስ ይዘን ነው ዘንጠን ነው። እናቴ እንዴት ያውቃሉ? ሊረዳችሁ የሚችሉት በሰው ሀገር በስደት ያሉ ናችሁ። አሜሪካን ያላችሁ ቢሆንም አሜሪካን ያላችሁ ጋር አረብ ሀገር ያላችሁ ሰው ብቻ ነው ሊረዳችሁ የሚችለው እንጂ የኢትዮጵያ ሰው በፍጹም የኢትዮጵያን ሰው ደግሞ የኢትዮጵያ ሰው ነው ሊረዳው የሚችለው። ሊረዷችሁ አይችሉም። ገብቷችኋል? ሊረዳችሁ አይችሉም። እና ስለዚህ በስደት ኑረን ከስደት እህት ወንድሞቻችን ጋር ስናወራ ሁላችንም የሚያንገበግበን ጉዳይ አለ። ሁላችንም የሚያስጨንቀን አለ። ሁላችንም ያለፍነው ውጣ ውረድ አለ። ሁላችንም ገና የምናሳልፈው ውጣ ውረድ እንትን ይለናል፣ ያስጨንቀናል። እና ለስደት እህቶቼ እህት ጓደኞቼ እግዚአብሔር ያሰባችሁትን ያሰብነውን ሁሉ ያሟላለን እላለሁኝ። ሰብስክራይብ፣ ላይክ እና ሼር አድርጉልኝ።